ክፍት ነው ማለት ጊቢያ በር ሳትከፍትልኝ ነው የምገባው ማለት እኔ ዳናይት ማንንም ሰው በር ሳይከፍትልኝ መኪና ውስጥ ገብቼ አላውቅም። እሺ የምርሽን ነው? አዎ አንተ የምርህን ጥለኸኝ ሄደክ ነው? ዳናይት ነኝ አላልሽም? እኔ ደግሞ ኢሳም ነኝ። ኢሳም ደግሞ ለእናቱ ብቻ ነው በር የሚከፍተው። ወሬ አልፈልግም። እሺ አሁን የት ነህ? ዮናስ ሞባይል። እዛ ድረስ ምን ታደርጋለህ? እዚህ ያለ አንድ ያጠገብክ። ታውቂያለሽ፣ የምተማመንበት ዮናስ ሞባይልን ብቻ ነው። መጣው። እሺ ይቻላል። ሸጋዴጅ ባሳቤ ቆየሁብህ። አልቆየሽም። እንኳን ተወለድሽልኝ የኔ ዓለም። አንቺ በህይወቴ ስለመጣሽ ዓለሜ ነው የበራው። ምን? አንተ ደግሞ በልደቴ ቀን ርካሽ ስጦታ በመስጠት ዓለሜን አጥፍተኸዋል። እሺ እንዴ ፍቅር፣ ለምን እንዴት ያለሽ? እኔ እና አንቺ ያለን ፍቅር እንዲህ በሚጠቀለል ስጦታ ይገለጻል እንዴ? እሺ ሌላስ ምትለው የለህም? ቆይ የተሻለ ህይወት ማሰጠኝ ከሆነ ለምን አብረኸኝ ሆንክ? ካንተ ያጅል ኤክስ ይሻለኝ ነበር። እሺ አንተ ለኔ አትገባኝም። ማለት አልገባኝም። ፍቅር መስጠት ባይችል እንኳን አትሊስት ለልደቴ በጣም ውድ ስጦታዎችን መስጠት ይችል ነበር። እሱ ከዘረፈው ላይ ነው ሲሰጥሽ የነበረው። እኔ ደግሞ አንቺ እንድትሞይ ከጎደለኝ ላይ ነው ሲሰጥሽ የነበረው። ከጎደለው ላይ የሚሰጥ ደግሞ አፍቃሪ ልብ ነው። ልክ ነሽ። ለአንቺ አልገባም። ወይኔ 70 ፕሮ ማክስ እንዴ! ጭራሽ በፎቶ ያሰርተህልኝ የኔ ፍቅር ለኔ ነው ነበረ፣ ግን ለአንቺ አይገባም እንዴ! ወይ በልደቴ ቀን ታይልቴር ነው ብታውቂ ቀድመሽ የተውሽኝ አንቺ ነሽ። እሺ ስልኩ ምን ልታረገው ነው? ቆይ ፎቶ ልትልጠው ነው? እሺ በቃ አትሊስት ፎቶዬን እንኳን ስጠኝ። ከኔ የምታገኙ ምንም ነገር የለም። በነገራችን ላይ ፎቶውን ብቻ አይደለም እኔንም ነው ያጣሽው። ሻባየሽኝ መተሽ ለአንድ ቀን ምን ነው አጫኩልሽ ጠራሽኝ? ችግር አለ? አርፍደክ ነው የመጣኸው። ታይም የለንም። የምነግርህ ሁለት ነገር አለ። አንዱ ደስ የሚል ነው፣ አንዱ ደግሞ የሚያሳዝን። ከምን ልጀምርልክ? ከፈለግሽው ጀምሪ። እሺ ልንጋባ እንደነበር አውቃለሁ፣ ግን መለየት አለብን። የተሻለ ሰው አግኝቻለሁ። እስኪ እሺ የሚያሳዝን ያልሽኝ ንገሪኝ። ማለት ከዚህ በላይ የሚያሳዝን ነገር አለ? ሴት ልጅ ከሆነሽ አንድ ቀን አመቻችተሽ ጥለሽኝ እንደምትሄጂ አውቃለሁ። በጣም ታሳዝናለህ። እሺ ንቀት ከበዛበት ፍቅር ክብር ያለው ብቸኝነት ይሻላል። በነገርሽ ላይ ከአንቺ ጋር ህይወት ይቀጥላል፣ ያለ አንቺ ይቀጥላል። እንዴት ነህ? እንዴት ነሽ? ማዘርን አገኘሻት? ተዋወቃችሁ? አው ተዋወቅኳት። ቤታችሁንም አየሁት። ምንም ሳይኖራችሁ ነው እንዴ ቤተሰቦቼን ላስተዋውቅሽ ብለህ ይዘኸኝ የመጣኸው? መጀመሪያም እኮ አልሰማ ብለሽኝ ነው እንጂ በህይወቴ አንቺ ብቻ ነሽ ያለሽኝ ብዬሽ ነበር። ወይ ስልክን እየፈለኩት አንተ ጋር ነው እንዴ? እኔ የምልሽ ጎረቤት ካለው ናቲ ጋር በግ መሸጥ ጀመራችሁ እንዴ? ደግሞ የምን በግ ነው? አይ አሁን ስልክሽን እንዳለ እያየሁ ነበረ። ሁሉም ቴክስቶቹ ያ በግ ወጣ እንዴ የሚል ነው። የምን በግ ነው? እባክህ እሱ እኮ አንድ አልሸጥ ያለኝ በግ አለ። እዚህ ቤት ከኔና ካንቺ ውጪ የሚኖር ሰው አለ እኮ? እኮ ድሮ ደሃ እያለሁ አልመችሽም ነበር? ኧረ እንደውም በጣም ነበር የምታስጠላኝ። ግን እኮ አሁንም ደሃ ነኝ እኮ። አየሁ እዛ ጋር ያለው ልጅ እንዴት አባቱ እንደሚያምር እና ሄደሽ ተተበይዋ። እባክህ እኔ እኮ ቆንጆ ወንድ ማውራት በጣም ነው የምፈራው። አስቀያሚ ወንድ ነው የሚቀልኝ። ኧረ እባክሽ የምር ለዛ እኮ ነው አንተ ማውራት የቀለለኝ። ስማ አንተ የሰርጋችን ዕለት ሚዜ የነበረችው ልጅ ታስታውሳታለህ? ያቺ ቀሽትየዋ ልጅ። ለማንኛውም ግን ነገ ልደቷን ምን ልስጣት በእናትህ? እስኪ እኔ ስልክ ቁጥር ስጫት። እኮዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም ታውቂያለሽ? ሁልጊዜ ሳይሽ አክስቴ ነው የምታስታውሽኝ። እንደሷ ግርማ ሞገስ አለኝ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ። ኢሳም ግን ከተጋባን በኋላ በጣም ጸጉር እየሸሸን። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነው።
አያቸው አይደል አዲሶቹ ጎረቤቶች ፍቅራቸው እንዴት እንደሚያስቀና። ቀላል ያስቀናል። በወጣ በገባ ቁጥር እኮ ነው የሚስማት። አንተም ብሎ ባል። አንተ ግን መቼ ነው እንደሱ በወጣ በገባ ቁጥር ምስመኝ? አንዴ ልግባባት እንጂ በደንብ ነው መስማት። አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም ነው የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። ስማ ባለፈው እኮ የተጋባችሁ ጓደኛዬ ተፋታች። ገና 2 ወር ሳይሞላቸው? አዎ እባክህ። ምን ነው አለች? ሰነፍ ነው ምናምን አለች። አቤት ሴቱ ግን ብሶበታል። እስኪ ስልኳን ስጪኝ። ኧረ ስራ የሌለ ተመቷል በእናትሽ። እንዴ አንተ ምን አጨናነቀህ? ወንድ ቲክቶከር አይደለህ እንዴ? መዝፈን ትችላለህ። ለምን አዘፍንም? ምን አገናኙ? ልወልድበት እንጂ ልዘፍንበት ነው እንዴ የገጠመልኝ? ባለሱቅ ቆይ እስቲ ኮንደም ስጪ። እንካ ስንት ነው? 50 ብር። እና ደግሞ ሳትነግረኝ ታናሽ እህቴ ናት። አሁን በቅርቡ ከገጠር ነው የመጣችው። ተዋወቃት። ምንድን ነው አሰብኛው እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴን የማወራው? እዚህ ጋር እናት ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል እንዴ? ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት። እስቲ አንዴ አባዬ አንተ አሳያቸው። አባዬ እማዬ አንቺ አብራ አባዬ አንተ አሳያቸው። ዞር ለሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ ነው። አትይም? ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። እማዬ አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምር። አባዬ አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። ሰው ሁሉ አግባት አግባት ሲለኝ እኔ እድሜሽ ከሚሄድ ብዬ ቤተሰቦች ጋር ሽማግሌ ስልክ ምን አሉ ምናምን አላሉም። እና እውነታቸውን እኮ ነው። ችጋራም ምን አለ በዚህ እድሜሽ አማራጭ። ይሱዬ እኔ እናንተን ግን መጀመሪያ ማን ያስተዋወቀ? ምን አውቃለሁ ጠላቴ ብዙ ነው። ሄሎ ይሱዬ ምን ፈልገሽ ደውልሽ? አይ የሴት ነገር መኪና ስገዛ ትዝ አልኩሽ። ገደል ግባ ብለሽኛ ነበር የሄድሽው እኮ። በሰላም መግባትን እኮ ላረጋግጥ ብዬ ነው። የት ገደል? በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ። አንተ ሴቶቹ ግን እንዴት ነው የሚያምሩት በእናትህ። እኔ ግን ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ። እንዴት ነህ? እንዴት ነሽ? ማዘርን አገኘሻት? ተዋወቃችሁ? አዎ ተዋወቅኳት። ቤታችሁንም አየሁት። ምንም ሳይኖራችሁ ነው እንዴ ቤተሰቦቼን ላስተዋውቅሽ ብለህ ይዘኸኝ የመጣኸው? መጀመሪያም እኮ አልሰማ ብለሽኝ ነው እንጂ በህይወቴ አንቺ ብቻ ነሽ ያለሽኝ ብዬሽ ነበር። መኪናውን ፍጥረቱን አየኸው? አሁን ወደ አንተ ቢመጣስ? ዞር እላለሁ። ዞር ስትል ቢመጣብስ? ቦታ ቀይራለሁ። ቦታ ስቀይር ቢመጣስ? እንዲገዛኝ ፈልገሽ ነው? ለምን አትደውይለትም? ስልኩ አለክ? ክፍት ነው ማለት ጊቢያ በር ሳትከፍትልኝ ነው የምገባው ማለት። እኔ ዳናይት ማንም ሰው በር ሳይከፍትልኝ መኪና ውስጥ ገብቼ አላውቅም። እሺ የምርሽን ነው? አዎ አንተ የምርህን ጥለኸኝ ሄደክ ነው? ዳናይት ነኝ አላልሽም? እኔ ደግሞ ኢሳም ነኝ። ኢሳም ደግሞ ለእናቱ ብቻ ነው በር የሚከፍተው። ወሬ አልፈልግም። እሺ አሁን የት ነህ? ዮናስ ሞባይል። እዛ ድረስ ምን ታደርጋለህ? እዚህ ያለ አንድ ያጠገብክ። ታውቂያለሽ፣ የምተማመንበት ዮናስ ሞባይልን ብቻ ነው። መጣው። እሺ ይቻላል። አንተ ያ ጓደኛህ ከዛች አስቀያሚ ልጅ ጋር ፍቅር ጀመረ እና እንዴ ጓደኛህ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ?
ምልሽ አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም። ከእቴ ጋር ነው። አንተ ግን ታገባለህ? ኧረ አላገባም። እኔም ከእህትሽ ጋር ነው የምሆነው። ይሄ ብር የእናንተ ነው። ዛሬ ፎሎ ላደረጋችሁ ለእያንዳንዳችሁ 10 ሺህ ብር እንሸልማለን። እንዴት ነሽ ብራዘር? አለሁ። ቲክቶክ ላይ ታውቀናለህ? አዎ አውቃቸዋለሁ። እሺ ፎሎ ላደረገን አንድ ሰው ላደረገ 1000 ብር፣ ሁለታችን ላደረገ ደግሞ 10 ሺህ ብር እየሸለምን። ኦኬ እሺ ቼክ ላድርግ አላውቅም። ማድረጊያ ቢሆን በቃ እንሸልማለን። አብሽሩ በቃ ለወደፊቱ አደርጋቸዋለሁ። ፎሎ